እኔ ላንተ ብዬ ነው አይደል እንደዚህ ችጋ ሐሳብክን ባስቀደምኩልህ ሰዓት ደግሞ ሐሳቤ ልትቀበለኝ ይገባል አይደል? እኔ አንተ ደስታ ነው የምፈልገው። ሲጀመርም ከዚህ ሀገር እንድትወጣ አልፈልግም። በቃ እኔና ለማግኘት ትችላለህ፣ ከኔ ጋር ለመደዋወል፣ ከኔ ጋር ቴክስት ለመላላክ ትችላለህ፣ ሁሉም ነገር ማለት ነው። አሁን አንተ ባልከኝ መሰረት ችግር የለውም እሺ ብዬ በተቀበልኩ ሰዓት ከዚህ ሀገር እንድትወጣ አልፈልግም። እኔ እዚሁ ሀገር ደስተኛ ሆነ ከሩታ ጋር እንድትኖር ነው የምፈልገው። እኔ የረበሸክ ነገር እሱ ነበር አይደል እንዲያብርሽ ሄርሚ፣ ይሄ እኮ በቃ ያለቀ ጉዳይ እኮ ነው። ቀን እኮ የለኝም እግዚአብሔርን የምሬን እንዴ ግዴታ የተወሰነበት ነገር ተወስኗል ነው ተወስኗል። ቀን የለኝም እያልኩሽ ነው። ዛሬ ራሱ እኔና አንቺ በቃ ሊቀርሻ ቀን ሊሆን ይችላል የምንገናኘው ማለት ነው። ሄርሚ ስለሰጠሽኝ ሁሉም ነገር ከልብ አመሰግናለሁ። እየነገርኳቸው ነበር። በጣም ጥሩ ልጅ ነሽ፣ በጣም የዋህ ነሽ። ለኔ ያለሽ ቦታ በጣም ደስ ይላል። ራስን ጠብቅ። ከምንም በላይ ምንም ሆነክ ማየት አልፈልግም አብርሽ እና ራስህን ጠብቅ። እውነት ለመለያየት ምን አይነት ቃል እንደምወጣ አላውቅም። እየተለየኸኝ ነው አላውቅም። ብቻ ይጀምር ህመሜን ቁስልቼ ያለው ሲሸርቡብሽ አለው ንጹህ ልብሽን ስትሰጪ ታዲያ እምነትሽን እንዳታጪው ገራገር ልብሽ ንጹህ ነው ክፉም አይንካሽ እላለሁ ላይከፋሽ ቃል እገባለሁ። ሰላም 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 ውድ ቤተሰቦቻችን እንዴት ናችሁ? በሄርሜላ ቤት እገኛለሁ። እንኳን ወደዚህ ቻናል በደህና መጣችሁ ላለኝ ሁላችሁንም። ዛሬ እንግዲህ ፋሚሊዎች ያለ ፍቃድ ያለ ምንም ነገር ነው አዲስ ቻናል ከፍቼ በአዲስ ቤት የመጣሁት ማለት ነው ቤተሰቦቼና እንግዲህ በመጀመሪያ ደረጃ ሁላችሁንም ከልብ ይቅርታ መጠየቅ ፈልጋለሁ። ምናልባት ነገሩ ሳይገባችሁ ትንሽ እኔንም ያልተረዳችሁኝ የተረዳችሁኝ ሰዎች አላችሁና ሁላችሁም ከልብ ይቅርታ። አሁን ላይ እየተፈጠረው ባለው ነገር እንግዲህ አንዳንድ ጊዜ ውሳኔዎቻችን ማይቀየሩ ይሆናሉና ለዛ ስለሆነ ነው ፋሚሊዎቼ እና ሁላችሁም አንድ ነገር ነው መለምናችሁ፣ በቃ እንዲሳካልኝ የሄድኩበት ቦታ አሪፍ ነገር እንዲቀርመኝ ሁሉ ነገር እንዲስተካከልልኝ ጸሎት አድርጉልኝ። ሁላችሁም በየትኛውም ሃይማኖት የምትገኙ ከዛ ውጪ ግን ፋሚሊዎቼ በሌላ ነገር ያዘናችሁብኝ ካላችሁ ደግሞ ሁሉም ነገር አንድ ቀን የሚገባችሁ ይሆናል። ዛሬ ይሄ ብዬ ባላስረዳችሁም ፈጣሪ ብሎ የሆነ ቀን ትረዱኛላችሁና አሁን ላይ የምወስናቸው ውሳኔዎቼ በሙሉ ለኔ ትክክል ናቸው። ለእናንተ ምናልባት ትክክል መስሎ ላይታያችሁ ይችላል። እሱ የሆነ ቀን ነው የሚገባችሁ ማለት ነው። እና ቤተሰብ ዛሬ እንግዲህ በአዲስ ቤት በሄርሜላ ቤት የመጣሁበት ምክንያት ምንድነው? እንግዲህ ሄርሜ አብዛኛዎቻችሁ ወዳችኋታል እና ብዙ ሰዎች በውስጥ መስመር በኮሜንት በብዙ ነገር እያየሁኝ ነውና አብርሽ ቻናል ከፈተላት እያላችሁኝ ብዙ ሰዎች አስጨንቃችሁኛል። እናንተ ስላስጨነቃችሁኝም ብቻ ሳይሆን እንግዲህ ሄርሜ የሚወዷት ብዙ ሰዎች አሉና አሁን እኔ ከሄድኩኝ ሄርሜ በምንም ላታገኙት ነውና ለዛ ብዬ ይሄንን ቻናል ከፍቼላታለሁ። ምናልባት ሄርሜ እሺ ላትለኝ ትችላለች፣ ይሄንን ነገር ላትቀበለው ትችላለች። ለምን ትንሽ ሌሎች ስራዎችን ቢዚ ያረጋታል። ከዛም አልፎ ደግሞ ይሄን ሀል እንትን ያላት አይመስለኝም። ለኔ ብላ ነበረ በኔም ቻናል ቪዲዮ እየገባች እኔን እንደሚጠቅመኝ ስለምታውቅ ለዛም ብላ ነው እኔም ቻናል ላይ እየገባች ቪዲዮ እየሰራችልኝ ምናምን የነበረው ማለት ነውና እንጂ የራሷ ቻናል ተከፍቶላት ምናምን ነገር ተሰራለች የሚለው ነገር ትንሽ እንትን ይለኛል። ግን ደግሞ ምናልባት አይታወቅም። የእናንተም አቀባበል ጥሩ ስለሆነ አንዳንድ ጊዜ በተመቻ ሰዓት ቪዲዮ ተለቀላችኋለች ብዬ አስባለሁ። ይህንን ነገር ነው ማስማማት። እንግዲህ እሺ ትለኛለች ብዬ አስባለሁ። እኔ ለማስማማት ሞክራለሁኝ። አብዛኞቻችሁም እንግዲህ ፍላጎት ስለነበራችሁ ነው ይህንን ቻናል የከፈትኩት ማለት ነው። በጣም የዋህ ልጅ ናት። እግዚአብሔርን ነው የምላችሁ ከልቤ በጣም ደስ የምትል የዋህ ልጅ ከጎኔ ሆና በብዙ መንገዶች እያገዘችኝ እየረዳችኝ የነበረች ልጅ ናት። ከዛም አልፎ በቃ የኔን ደስታ የኔ ነገር የሚያስጨንቃት ሰው ነችና በዚህ ልክ ለኔ እየተጨነቀች በዚህ ልክ ለኔ ደስታ ነገሮችን እያስተካከለች ያለች ልጅ በምን አይነት መንገድ እንደምክሳት አላቅም። ፈጣሪ ያክብራት ነው የምለው። እኔ ምንም ነገር የምለው ነገር የለም። ለምን እንደሆነ ታውቃላችሁ ቤተሰቦቼ? አንዳንዴ የሆነ ነገር ያደረጋላችሁን ሰው በዛ ላትመልሱለት ትችላላችሁና ፈጣሪ ራሱ ይመልስላት ነው ማለት እግዚአብሔርን ከልቤ ነው ማመሰግነው። ምናልባት ይሄንን ቪዲዮ ታይዋለሽ ብዬ አስባለሁኝና
ሄርሚ አመሰግናለሁ። ከልቤ ነው ማመሰግነው። ከዛም አልፎ ደግሞ ስለተረዳሽኝ ነገሮችን ደግሞ እኔ ባልኩት መንገድ እንዲያደርግ ስላት እሺም ብላኝ ነገሮችን አስተካክላልኛለች እና ከልብ አመሰግናለሁኝ። የምር የኔ ደስታ እንደሚያስጨንቃት በደንብ ተረድቻለሁ፣ በደንብ አውቄዋለሁኝ። አንዳንድ ጊዜ ሰው ደስታ የሚያስደስተው ሰው እኔም በጣም እወዳለሁኝና እኔም በጣም ደስተኛ ነበርኩኝ። ቤተሰቦቼ ከልብ ነው ማመሰግነው ሄርሚዬ። እና እንግዲህ ፋሚሊዎች እኔ ምን እንደምላችሁ አላውቅም። እግዚአብሔርን ይህንን ቻናል የት እንደምታደርሱት እናንተ ታውቃላችሁ። ይህንን አድርጉ ማለላችሁ በቃ ቢያንስ በ24 ሰዓት የምሬን ስነግራችሁ ከ30 እስከ 50 ሺህ ሰብስክራይብ ባለው እንጠብቃለን። በእርግጠኝነት ደግሞ አታሳፍሯትም። ብዙ ወዳጆችም አሏት። አሁን ላይ ይመስለኛል ከኔም በላይ ወዳጆች ያላት እየመሰለኝ ነውና ብዙ ወዳጆችን አፍርታለች ሄርሚ። እንግዲህ ሁላችሁም ይህንን ቪዲዮ የምታዩት ሰከንድ ልስጣችሁ፣ በ30 ሰከንድ ውስጥ ሁላችሁም ማለት ነው በ30 ሰከንድ ውስጥ ልጠብቃችሁ። መጀመሪያ ቪዲዮውን ወጣችሁ ላይክ አድርጉት እዛው። ከዛ ላይክ ካደረጋችሁ በኋላ እሺ የሰብስክራይብ ምልክቷን ተጭናችሁ ኦል የሚለውን እንድትነኩት ፈልጋለሁ። ሁላችሁም እግዚአብሔርን ይህንን ቪዲዮ የምታዩ ሰዎች በሙሉ ሁላችሁም ሰብስክራይብ አድርጓት። ከ30 እስከ 50 ሰብስክራይብ ባለው እጠብቃለሁ በ24 ሰዓት ውስጥ። ይሄ ደግሞ ይሆናልን ብዬ አስባለሁ እና ሁላችሁም እንደማታሳፍሩኝ እርግጠኛ ነኝ። 100% ተማመንባችኋለሁ። ስለዚህ እንግዲህ ደውዬላታለሁኝ፣ ትመጣለች። ያለውን ነገር እንግዲህ ነግራትና ለማሳመን ሞክራለሁ። ከጠዋት ጀምሮ በተደጋጋሚ እየደወለችልኝ ነበረ። እንዴት ነው የምታደርገው? ሐሳብ ምንድነው? እቅድህ ምንድነው? እሷም እንድሄድ አትፈልግምና በብዙ መንገድ እየተጫነችኝ ነው ያለችው እንዳልሄድ ማለት ነውና እኔ ግን ስለወሰንኩኝ ምንም አይነት ነገሮች አሁን ላይ ያስቆሙኛል ብዬ አላስብም ቤተሰቦቼና በጣም በጣም ይቅርታ፣ እሷንም ይቅርታ ጠይቃት ይህንንም ቻናል ሰጥቻት እንግዲህ ዛሬ እንሸኛታለን ማለት ነው። እኔና ሄርሜላ የመጨረሻ ቀናችን ነው ዛሬ የሚሆነው ብዬ ነው ማስበው። ለምን በረራዬ ቀን በጣም ተቃርቧልና ደርሷል። እንግዲህ እዚህ ኢትዮጵያ ውስጥ ስለነበረኝ ቆይታ ከናንተም ጋር ብዙ ወዳጆች፣ ወንድሞች፣ እህቶችን አፍርቻለሁ። ሁላችሁንም ከልብ ነው አመሰግነው። የምትወዱኝ የምታደንቁኝ እኔም የምወዳችሁ ወዳጆቼ በሙሉ ፈጣሪ እድሜና ጤናውን ሰጥቷችሁ ለእናንተም ለእኔም ወደፊት በትልቅ ነገር የምንገናኝ ይሆናል ብዬ ተስፋ አለኝ። ጠብቃችኋለሁኝ። እንግዲህ እኔ ይሄንን ቻናል ለሄርሜላ በሰጣት በእርግጠኝነት ለኔ ብላ ቪዲዮ እንደምትጭንበት እርግጠኛ ነበርኩኝ። ግን ደግሞ እኔ እዛ ያለውበትን ሁኔታ የደረስኩበትን ነገር እያንዳንዱን ነገር አሳውቃችኋለሁ ቤተሰቦቼ። የገባውበትን ሀገር አሁን ይሄ ቦታ ነው ብዬ አልነግራችሁም። ግን ደግሞ እያንዳንዱ እርምጃዬን ከፕሌን ጀምሮ ከኢትዮጵያ ጀምሮ እስከምደርስባት ሀገር ድረስ ሁሉንም ነገር እየቀረጽኩኝ ወደ እናንተ የማቀርብላችሁ ይሆናል ማለት ነው ቤተሰቦቼ። እና ብቻ ስለእናንተ ሳስብ የምሬን ስነግራችሁ አልችልም። በምን አይነት መንገድ ዛሬ ነገሮችን አስተካክዬ እንደምለያት ግራ ገብቶኛል። የምር በጣም እየተጨነኩኝ ነበር ከማታ ጀምሮና እሷን ብቻ ሳይሆን ሩታንም ጭምር ማለት ነው። ነገሮች ትንሽ ይከብዳሉ፣ ግን ምንም ማድረግ አይቻልም። ሄርሚ እንዴት ነሽ? ደህና ነሽ? ሰላም ነው? እንኳን ደህና መጣሽ። እንኳን ደህና ቆየህ። እንዴት ነህ? ዛሬ እንግዲህ እኔ ቀድሜ ጠርቼሽ የመጣሽው መሰለኝ። ቆየሁብክ? አይ ብዙም ቅርብ ሰዓት ነው የገባሁት ወደዚህና ያው አንቺ እፈልግሃለሁ በአካል ላግኘህ እያልሽኝ ስለነበረ እኔም የፈለኩሽ ነገር ስላለ ከአንቺ ይጀመር ወይስ ከኔ? ከአንተ ይጀመር። ቅደማት ነገር ከአንቺ ይጀመር። አይ ትላንትና ትንሽ ጥሩ ስሜት ላይ አልነበርክምና ተከትዬ ወጥቼ ነበረ። አጣውክ ቸኩለክ ነው የሄድከው። ትንሽ ላረጋጋ ፈልጌ ነበርና አብርሽ ይሄን ውሳኔ እኔ የወሰንኩት ከዚህ ሀገር ትቀራለህ፣ ጥሩ ህይወት ትኖራለህ ብዬ ነው አይደል? ለምን በዚህ መልኩ ራስህን ማስጨነቅ አለበት ብዬ አላስብም። ትናንትና ራሱ ተከትዬ ስወጣ በምን ፍጥነት ብላ እንደወጣ ካላቅም ብቻ አጣውክ ግቢ ውስጥ ማለት ነው። እና እኔ ላንተ ብዬ ነው አይደል እንደዚህ ችጋ ሐሳብህን ባስቀደምኩልህ ሰዓት ደግሞ ሐሳቤ ልትቀበለኝ ይገባል አይደል? ነው ሄርሚ፣ ግን ደግሞ የወሰንከውን ውሳኔ ወደ ኋላ ሳልል እሺ ብዬክ እንግዲህ አንተ ደስታ ከሆነ እሺ ብዬክ ነው አይደል እንዴ?
ያን በሚፈጠርበት ሰዓት እሺ ስለተረዳሽኝ ቴንኪው ብለህ ነገሮችን እንደመፍታት በዛ ልክ ራስህን ተረብሸክ መውጣትክ እኔ እዚች ጋር የኔ መውጣት ምንድነው የጠቀመው? እኔ አንተ ደስታ ነው የምፈልገው። ሲጀመርም ከዚህ ሀገር እንድትወጣ አልፈልግም። በቃ እኔና ለማግኘት ትችላለህ፣ ከኔ ጋር ለመደዋወል፣ ከኔ ጋር ቴክስት ለመላላክ ትችላለህ፣ ሁሉ ነገር ማለት ነው። አሁን አንተ ባልከኝ መሰረት ችግር የለውም እሺ ብዬ በተቀበልኩ ሰዓት ከዚህ ሀገር እንድትወጣ አልፈልግም። እኔ ሲጀመርም ምክንያት የራሱ እንድትወጣም አልፈልግም። እዚሁ ሀገር ደስተኛ ሆነ ከሩታ ጋር እንድትኖር ነው የምፈልገው። እኔ የረበሸክ ነገር እሱ ነበር አይደል እንዲያብርሽ ሄርሚ ባለፈው እኮ እኔና አንቺ ቁጭ ብለን ረጅም ታይም አውርተንበት የወሰንበት ጉዳይ ነው አይደል? አሁን ወደ ኋላ ከምንል ለዚህ ጉዳይ ከሆነ ፈልጋለሁ ያልሽኝ የነበረው ወደ መጣሁበት ጉዳይ ብንገባ የተሻለ ነው። ለምን አሁንም ወደ ኋላ ነው እየመለስሽኝ ያለሽው ማለት ነው? ጉዲት ወደ ኋላ መለስኩ ካብሽ ሄርሚ፣ ይሄ እኮ በቃ ያለቀ ጉዳይ እኮ ነው። ቀን እኮ የለኝም። እግዚአብሔርን የምሬን እንዴ ግዴታ የተወሰነበት ነገር ተወስኗል ነው ተወስኗል። ቀን የለኝም እያልኩሽ ነው። ዛሬ ራሱ እኔና አንቺ በቃ የመጨረሻ ቀን ሊሆን ይችላል የምንገናኘው ማለት ነው። አይ ቲንክ የትኬት ቀን ካልተሳሳትኩኝ ዛሬ የመጨረሻ ቀን ሊሆን ይችላል እኔና አንቺ የምንገናኘው። ስለዚህ እኔ ስለሰጠሽኝ ሁሉም ነገር ከልብ አመሰግናለሁ። እየነገርኳቸው ነበር። በጣም ጥሩ ልጅ ነሽ፣ በጣም የዋህ ነሽ፣ ለኔ ያለሽ ቦታ በጣም ደስ ይላል፣ ፈጣሪ ያክብርሽ። እና አሁን ግን እኔ የጠራሁበት ምክንያት ምን መሰለሽ? እዚህ ሚዲያ ላይ አንቺን የሚወዱሽ፣ አንቺን የሚያደንቁሽ፣ በአጭር ጊዜ አንቺን የሚፈልጉሽ ብዙ ወዳጆች አፍርተሻል እና በዚህ አጭር ጊዜ ውስጥ ብዙ ወዳጆችን አፍርተሻል። ስለዚህ ሄርሚ አሁን ዛሬ ጠራውሽ እሺ እንድትይኝ ይፈልጋሉ። በመጀመሪያ ቃል ግቢልኝ እሺ እንደምትይኝ። ምንድነው እነግርሻለሁ። እኔ ለአንተ ነገሮችን እምቢ ማለት አልችልም እኮ ግን እኔም ታውቃለህ አሁንም እዛ ላይ ነኝ። ችግር የለውም። ሁሉም ነገር አንድ ጊዜ እርሻቸው፣ እነሱን ነገሮች በሙሉ እርሻቸውና ወደ እኔ ተመልሻው። ግን ሰው እሺ በለኝ እንደምትለው አንተም እሺ ብትል ጥሩ ነበር። እሺ ለማንኛውም እሺ አመሰግናለሁ። ምን አለ መሰለሽ ሄርሚ፣ ይሄ የምታየው ቪዲዮ ባንቺ ቻናል ላይ ነው የሚለቀቀው። የራስሽ ዩቲዩብ ቻናል ከፍቼልሻለሁና አንዳንድ የሚወዱሽ ኦዲየንሶች ስላሉ ይመስለኛል እግዚአብሔር ነው ማለት ከ70% በላይ የኔ ኦዲየንሶች ይወዱሻል፣ ያደንቁሻል እና በራስሽ ዩቲዩብ ቻናል ስለሚናፍቁሽ እኔ ከሄድኩኝ በኋላ በድጋሚ ወደ ሚዲያ ላስመጪ ነው ማለት ነው። የምሬ ነው። ልክ ቲክቶክ እንደምትሰሪ ቲክቶክ ትሰሪያለሽ አይደል? ቪዲዮ ትለቂያለሽ። ስለዚህ በተመቸሽ ሰዓት ከስንት አንዴም ቢሆን ቪዲዮ እንድትለቂላቸው ፈልጋለሁ ለኦዲየንሶችሽ ማለት ነው። አይ ቪዲዮ እኔ እኮ አብርሽ አካውንቱን አይደለም የምፈልገው፣ ከዚህ ሀገር እንድትወጣ አልፈልግም። እሺ አሁን ስለሱ እኮ አይደለም። አንድ ጊዜ ይሄን የኔ ማውራሽን አዳምጪኝ በእግዚአብሔር እሺ በይኝ። አሁን ምን አለ መሰለሽ እሺ ምንም ላይ ሰራልሽ ይችላል። ምናልባት ትርፍ ጊዜ እንኳን ላይ ኖርሽ ይችላል። ግን ደግሞ ቢያንስ እሁድ ቀንም አለ የሆነ ሰዓት ላይ እኔ ጋር መተሽ ልታገኘኝ የምትፈጥሪበት መንገዶች ነበሩ አይደለ? ልክ በእንደዛ አይነት ታይም እያደረግሽ ስንት አንዴም ቢሆን ለአድናቂዎችሽ ቪዲዮ እንድትለቂላቸው ፈልጋለሁ። ብቻዬን ምን እሰራለሁ? አንተ የሌለበት ምንድነው ብዬ የምሰራው እኮ በአንተ ነው። እኔ ካሜራ ማቀው ምን ብዬ ነው ብቻዬን የምሰራበት? አካውንቱ ማለት በአንተ ነው። ይሄንን ነገር አንተን ለማግኘት ነው አይደለ? ይሄን ቪዲዮዎች እየሰራው የነበረው ማለት ቲክቶክ 30 ሰከንድ ምናምን ነው። አሁን እንዴት ነው ቁጭ ብዬ ዩቲዩብ ልሰራ የምችለው ነው ጥያቄ። ኖ አሁን ምናልባት እንደ ስራ ያዥ እኮ እያልኩሽ አይደለም ሄርሚ፣ እንደ ትርፍ ነገር አድርገሽ ከስንት አንዴም ቢሆን በጣም እግዚአብሔርን በጣም የሚወዱሽ ኦዲየንሶች አሉ፣ በጣም የሚያደንቁሽ ኦዲየንሶች አሉ። መች ነው የምትመጣው ምናምን ሁሌ እየናፈቁሽ ማለት ነው። ስለዚህ ለነሱ ከስንት አንዴም ቢሆን ቪዲዮ እየለቀቅሽላቸው ምናምን እንትን የምትይ ደስ ይለኛል። ለምን ከጎኔ ሰው የለም ትያለሽ እንጂ ሚዲያ ላይ ራሱ አንቺን የሚወድሽ እንትን የሚልሽ ሰው ብዙ ነው። ብዙ እህቶች፣ ብዙ ወንድሞች አንቺን የሚወዱሽ አሉና ለነሱ ከስንት አንዴም ቢሆን ቪዲዮ ለቀቂላቸው። ይህ ቻናል የአንቺ ቻናል ነው፣ በአንቺ ቻናል ላይ ነው የሚለቀቀው። ቻናሉን ሙሉ ከፍቼልሻለሁኝ። ሰብስክራይብ የሚያደርጉሻል። እንደገና ደግሞ ብዙ አድናቂዎችም አሉሽ። ስለዚህ ከዚህ በኋላ እኔ ከሄድኩ በኋላ ያው እኔ ጋር ለመዱሽና አሁን በድንገት ብትጠፊ እኔ ሲሄድ በድንገት ብትጠፊ ትንሽ ይደብራቸዋል። የምሬ ነው። እኔም ደግሞ ቪዲዮ ላይ ባይሽ ደስ ይለኛል። ወደፊት አይታወቅም እግዚአብሔር የሚያመጣው ነገር ማለት ነው። ብዙ ፕሮሞሽኖችን ልትሰሪበት ትችያለሽ፣ የራስሽም ስራዎችን ልታስተዋወቂበት ትችያለሽ። ብዙ ነገር አለና ቻናል ምን ያደርግልኛል አይባልም፣ ይጠቅማል። ስለዚህ ሄድምዬ በዚህ ሀሳብ እንድትስማሚ እጠይቅሻለሁ።
እሺ አብርሽ ማለት ቻናል እኮ ይጠቅማል አውቃለሁ፣ ግን በዚህ ሰዓት የምር ምንም በቃ ምን አለ መሰለሽ አንዳንድ ጊዜ ቢያንስ አንቺ እንኳን ደስተኛ ሆነሽ ሸኝኝ። እግዚአብሔር ሁሉም ሰው ላይ እኔ ላይ ያማረረ እኔ ላይ የደበረው እኔ ላይ እየከፋው ነው ያለውና ቢያንስ አንቺ እንኳን ተረፈሽ ገና ስጠይቀኝ ላንተ እምቢ ማለት የምችለው ነገር የለም ብያለሁ። ግን ደግሞ ምንም የሚባል ነገር አይኖርም። ብቻ ሻርለሽም እና አቤል አሉ እነ ብሩክ አሉ በብዙ መንገድ ካንቺ ጋር ሆነው አንዳንድ ጊዜ ያገዙሽ ቪዲዮ በሰሩ ደስ ይለኛል። የሚቀርጽሽም ሰው ታጫለሽ ብዬ እኔ ግን እንዳሳብ ቁጭ ብዬ አንተን ብቻ ቪዲዮ ባይ በቂ ነው ብዬ ነው ማስበው። የኔን ቪዲዮማ ታያለሽ እኮ እኔ እዛ ሆኜ እለቃለሁ። አንቺም ደግሞ እዚህ ሆነሽ አንዳንድ ጊዜ እዚህ ቦታ ላይ የምንገናኝባቸው ቦታዎች እየመጣሽ ቪዲዮ ብትለቅላቸው ደስ ይለኛል። እና ሄርሜ ዛሬ የጠራሁሽ ለዚህ ጉዳይ ነው። እንግዲህ ፋሚሊዎቼ እናንተም እንደማታሳፍሩኝ እርግጠኛ ነኝ። ባይገርምሽ ማለት ነው በቃ ሰብስክራይብ ሊያስደነግጡሽ ይችላሉ። አይ ባይዘዊ ማለት ነው አንተ ተስፋ በምታስቆርጠኝ ሰዓት እነሱ ነበሩ እያበረታቱኝ የነበረው፣ ግን የሆነ አካውንት መክፈት ምናምን ነገር አላማው አልነበረኝም እንጂማ አንተ በምታስቀይመኝ ሰዓት እነሱ ከጎኔ ነበሩ ይጅበት እያሉኝ ነበርና ከጎኔ ነበሩ አለ። ውስጥ ላይ እኮ ኢንቦክስ ላይ ፖስት መስመር ይጽፉልኛል። ግን ያው ስለዚህ እኔም ዛሬ ሂጅበት እልሻለሁ ማለት ነው። ሂጅባቸው አትለኝም? ሂጅባቸው ሂጅበትም ያው ነው። አንተ ደስ ካለክሽ እኔ ደስ ይለኛል። ለኔ ደስታ የምታስቢ ከሆነ ደስ ስለሚለኝ ለኔ ስትይ ይሄን ነገር አለ እንግዲህ ያዘጋጀው ነገር አለመቀበል ይከብዳልና እሺ። ግን ምን አይነት ቪዲዮ እንደምሰራ አላውቅም። ምንም ችግር የለውም። የትኛውም ሰው እንደሚሰራው ከስንት አንዴ ሰላምታ እየሰጠሻቸው አንዳንዴ ስራ ቦታሽን የምታስተዋውቂያቸው ትችያለሽ፣ ቤትሽን የምታስተዋውቂያቸው ትችያለሽ። ብዙ ነገር አለና ያንቺን የህይወት ታሪክ ያንቺን ባክግራውንድ ብዙ ማወቅ የሚፈልጉ ሰዎች አሉና ስራ ቦታሽንም አንዳንዴ ቪዲዮ ብትቀርጭላቸው ምናምን ደስ ይለኛል፣ ያጓጓል። እኔም ባየው ደስ ይለኛል። ስለዚህ እርምዬ ለዚህ ጉዳይ ነበር የጠራሁሽ። እሺ ስላልሽኝ ግን ከልብ አመሰግናለሁኝ። የኔ ውድ ፋሚሊዎች እናንተንም ከልብ አመሰግናለሁ። ወዳችኋለሁኝ። ማለት የምትፈልጊው ነገር ካለ ሄርሚዬ ያው እንግዲህ ምናልባት ከተመቸኝ በድጋሚ አንድ ቀን ልንገናኝ እንችላለን። ካልተመቸኝ ግን እንግዲህ በዛው ነው የሚሄደው። ምናልባት ዛሬ መጨረሻ ቀን ስለሆነ ልትይኝ የምትፈልጊው ነገር ካለ በይኝ። ነፍሴ ላስጨነቀው እኮ ምን ትጨነቂያለሽ? አይ እኔ እንኳን ምንም አልልክም፣ ግን ስለብዙ አልተስማማም። ሄርሚ ዛሬም ተጣልታን እንደነገር ወይንም እናንተ ተቀያይመን እንደዛው ቤት እሺ። ግን አሁን አካውንት ከፍቼልሻለሁ እንደዚህ አልከኝ አይደል? እኔ አንተን እሺ እንዳልኩክ ሰውን እሺ ለማለት ለምን አትሞክርም? ሄርሚ ጌታን የሚሆን ነገር አይደል? የሚሆን ነገር ቢሆን ኖሮ ማለት ነው ያኔ ድሮ እሺ ልሽ ነበር። ተሰብስባችሁ የጠየቃችሁን ቀን እሺ ይላችሁ ነበር። ስለዚህ እኔ ምንም የሚቀይረው ሀሳብ ስለሌለ ነው ይሄንን የነገርኩሽ ማለት ነው። እና በዚህ ልክ ደግሞ የሰው ልጅ እየማለ ነገሮችን ማስገደድም ጥሩ አይደለም። ቢያንስ አንቺ እንኳን ደስተኛ ሆነሽ በቃ ይቅናህ ብለሽ አንቺ እንኳን ሸኝ የመረኝ ነው ማለት። ስለዚህ አሁን ከሄድክ አንገናኝም ነው የምትለኝ? እኔ አሁን በድጋሚ እንገናኛለን ማለት ትንሽ ይከብዳል። እኔ አንተን ውሳኔሽ ደግሞ ሁሌ እሺ ማለት ትንሽ ከብዶኛል። ግን ደግሞ የሆነ ነገር ሰው አታማክርም፣ ቶሎ ነው የምትወስነውና አባቴ ውሳኔ ሰው ነውና በሱ ወጥቼ ይሆናል እና የኔ አባት የውሳኔ ሰው ስላልሆነ ነው እንደው እምቢል ካለው ብዬ እሺ ያልኩክ ሄደው ምን እንደዛ አይደለም እውነት ታሪኩኝ ምንድን ነው ማለት በሀሳቤ ተስማሚና እኔም ቢያንስ ደስ እያለኝ ባንቺ በኩል እንኳን ደስ እያለኝ እንዴት ፍቀጅልኝ ሁሉም ሰው እየደወለ በቃ እንዴት ለምን ይሆናል ምናምን ነው እያለ እንትን እያለብኝ ያለው ወንድሞቼ እህቶቼ ሁሉም ማለት ነው እየተነጫነጭብኝ ነውና እኔ እንድደሰት ከፈለግሽ እሺ በይኝ የምትለው ነገር አልስማማበትም። ማለት ጥሩ ነገር እያደረክ ቢሆን ችግር አልነበረውም። ግን ደግሞ በዚህ ልክ ራስን ማስጨነቅ ልክ አይደለም ብዬ ነው የማስበው ነው። አይ እየተጨነቅኩ አይደለም። እግዚአብሔርን ያው የኔን ሰላም የምትፈልጊው ከሆነ ማለት ነው በቃ አሁን ያለውበት አሁን የወሰንኩት ነገሮች በሙሉ ለኔ ያስደስቱኛል፣ ትክክል ናቸው። ስለዚህ አንቺም እሺ ነው ማለት ያለብሽ። እምሬን ነው ሄርሚ ደስተኛ ነው መሆን ያለብሽ። ስለዚህ ከልብሽ ደስተኛ ሁኚና እንዴት ብዬ ልደሰት እንደዚህ አይነት ነገር እየነገርከኝ
ሰው ልለይሽ ነው እያለ እንዴት ነው መደሰት የምችለው? እስቲ አንተ አስረዳኝ። ከመፍረድ አንዳንዴ አስረዳኝ እስቲ። ይሄን በቃ የምሬ ነው። ለኋላ እየመለስሽ ነው በእግዚአብሔር። እኔ አንተ እያልከኝ ያለውን ነገር ሁሉ እኮ እየተቀበልኩት ነው አይደል? አሁን እንሂድ። ቆይ ተረጋጋ። ሁሌ መሄድ ብቻህን አይቻልም። ዛሬ አብረን ነው የምንሄደው። ዛሬ ሂጂ በቃ የምሬ ነው። ይጃት በላይ እንኳን እንዳዳምጠኝ ቢያንስ ለኔ ደስታ ስትይ ያልከውን ነገር ማለት ነው አብርሽ፣ እንዴት ብዬ እንደምቀበለው አላውቅም፣ ግን ደግሞ አሁንም ደስተኛ እንደሆን ትፈልጊያለሽ፣ ሁሌም ትያለሽ። ስለዚህ በቃ እኔ ደስታ ያለው በመሄድ ውስጥ ነው። ግን ሰዓት ውስጥ እየገባክ እንዴት ሆኜ ምን ሰዓት ስለምን እኔ ምንም በቃ መሄድክ ምንም ጥሩ ስሜት እየተሰማኝ አይደለም። ጥሩ ነገር ሰማራ በቃ እንደዚህ አትበሉኝ ሁላችሁም። ቻው በቃ ሄርሚ በእግዚአብሔር ሂጂ በቃ እኔ አልሄድም በቃ። አንቺ ግን እዚህ ከቆየሽ የባሰ እየደበረኝ ነው የሚመጣው። በቃ ሂጂ በቃ ቻው። መች ቆየሁ ነው ቻው በቃ ሂጂ። እውነት የባሰ ሌላ ጭንቀት ነው የሚፈጥርብኝና ቻው። መልካም ሁሌ ግን እኔ ላይ መፍረድ አይከብድም? ሂጂ ነይ አልፈረድኩብሽም እውነት እኮ። ታዲያ አሁን እኮ ምን አደረኩኝ? እሺ አላስጨንቅም እንደ ሌሎች ሰዎች፣ ግን ደግሞ ቢያንስ ተረጋግተክ ቢያንስ በሰላም ሸኘኝ። ግን ደግሞ አሁንም ቢሆን ቀን አለክ። ቢያንስ ተረጋግቶ ለማሰብ ለመወሰን ቢያንስ ቀናቶች አሉትና ተረጋግተህ ለመወሰን ሞክር። ከዛ ባለፈ ግን ራስን ጠብቅ። ከምንም በላይ ምንም ሆነክ ማየት አልፈልግም አብርሽ፣ እና ራስህን ጠብቅ። እውነት ለመለያየት ምን አይነት ቃል እንደማወጣ አላውቅም። እየተለየኸኝ ነው አላውቅም። ብቻ ህመሜን ቁስሌች ያለው ሲሸርቡብሻለው ንጹህ ልብሽን ስትሰጪ ታዲያ እምነትሽን እንዳታጪው። ገራገር ልብሽ ንጹህ ነው ክፉም አይንካሽ እላለሁ። ላይከፋሽ ቃል እገባለሁ እኔ እሻልሻለሁ።